ይስጥልኝ። ቬሮኒካ ተመስገን አበበ እባላለሁ። የዘጠነኛ ክፍል ተማሪ ነኝ። ዛሬ ሁለት ግጥሞች ይዤ ነው የመጣሁት። አንደኛው የአማርኛ ስነ ግጥም ሲሆን ሁለተኛው ደግሞ የእንግሊዝኛ ግጥም ነው። የአማርኛው ግጥም ርዕሱ እኔና ሁለቱ አሻንጉሊቶች። ቀለም ቢለያቸው ይዞታ ቢዳኛቸው ለእኔ ለልጅነቴ አንድ የሆነ አገልግሎታቸው ለሁለት የሰውነት ክፍል መልእክት ያላቸው ሁለት መጫወቻ አሉኝ መወዳቸው። አንዷ የልቤ ናት ሁሌ የምወዳት፣ አንዷ ግን የአእምሮዬ የምፈላሰፍባት። ያቺ የአእምሮዬ አሻንጉሊት አሜሪካዊቱ ባለብዙ ገመድ ባለብዙ ልጣፊቱ ሁሌ ለአእምሮዬ መልእክት አድራሽቱ ባላት ፍልስፍና ባላት ፕሮግራም እሷን ለማወቅ ስጥር ለአእምሮዬ ብታስጨንቀኝም ልቤን ስለማትነካው አታሳስበኝም። ያቺ አብሮ አደጌ የልቤ አሻንጉሊት ከጭቃ ተሰርታ ቀለምን ባይኖራት ከአብሮ አደጎቼ ጋር ብቃማት ስንጫወት ብለን አፍርሼ ብሰራት ሰለቸኝ ሳትለኝ ሁሌ ልቤ ላይ ናት። ኢትዮጵያዊ ደሜ በተረጨ ቁጥር በሰውነቴ ጎዳና እቃቃ ፈረሰ አባይ ደፈረሰ እያለች በጤና ትቻት ብመጣ እንኳን ከሰፈሬ ሜዳ ልቤ ውስጥ ስላለች ሁሌ ወዳታለሁ ስለምትኖርልኝ በእኔነቴ ጓዳ። My true home. Looking at the cross around my neck, feeling as if a part of me is missing, I sat alone, trying to hold on to the memories, thinking about how much I miss that remarkable place where the gleaming bowl of light rises from the horizon and colors the sky in shades of orange and yellow, lighting the days of all 13 months. That blessed land with the astonishing church carved out of volcanic rock, where sharing and eating together is part of everyday life. The truly ancient place known as the birthplace of humanity that offers a window into the ancient history that all humans share. The wondrous place, Ethiopia, that is my true home and will always be. ጎበዝ በጣም ጎበዝ ናት። ይልመድብሽ እባክሽ በየወሩ ነይ። ሰዓታችን እየሄደ ስለሆነ ሁለት ሰዎች እዚህ